የምጽፍበትንም ይዞብኝ ሄደ። ቢያንስ በቃ ሸሸል እያደረጋችሁ ይሄ ልጅ ተይዞ ቢያንስ ስልኬ እንዲመለስ አግዙኝ እባካችሁ። በቃ ፈለጋችሁ ያዙልኝ። የሱ ታጥቤ እንወጣለን ተባብለን ነበርና እኔ ራቁቴን አድርጎኝ ሻወር ቤት አስገብቶኝ መጽፍበትን ይህንን ቪዲዮ የምትመለከቱ ሰዎች አጠቃላይ ማለት ነው ይሄንን በፎቶ ላይ የምትመለከቱትን ልጅ ካያችሁ ባያችሁበት አካባቢ ለህግ አካል እንድታቀርቡልኝ ይፈልጋለሁ። ምክንያቱም ይህን ቪዲዮ አሁን ከነጋ ነው፣ አሁን ጠዋት ላይ ነው እየቀረጽኩኝ ያለሁት። ግን በትላንትናው ዕለት ማለት እርግጠኛ ነኝ ብዙ ልታውቁኝ የምትችሉ ሰዎች አላችሁ፣ በምን አይነት ሁኔታ ውስጥ እንዳለው በምን አይነት ሁኔታ ውስጥ ራሴን ለመቻል ጥረት እንደማደርግና ይሄ በፎቶ ላይ የምትመለከቱት ልጅ ለአመታት ማለት እንደ አጋዥ እየከፈልኩት እኔ ከማገኘው ላይ ቀንሼ እየከፈልኩት የሚያግዘኝ ስወጣ ስገባ የሚያግዘኝ ልጅ የነበረ ነው። እንደዚህም ያደርጋል ብዬ አልጠበቅኩም ነበረ እና ግን ትላንትና የሚሄድበት ጉዳይ ነበረና በሕክምናም እንዲሁም ደግሞ በስራ ማለት ለብዙ ማለት ከአመት በላይ ጠፍቻለሁ ከሶሻል ሚዲያ ላይ እና የጠፋሁበት ምክንያት ታውቃላችሁ። በእንደዚህ አይነት ሁኔታ ነው ተኝቼ በስልክ የምጽፈውና ልወጣ በነበረበት ሰዓት ሻወር ወስጄ እወጣለሁ ስል አባቴ ታውቁታላችሁ፣ እድሜውም ትልቅ ነው፣ ደክሞ ተኝቷል። ሻወር አስገብቶኝ ታጥቤ እንወጣለን ተባብለን ነበርና እኔ ራቁቴን አድርጎኝ ሻወር ቤት አስገብቶኝ መጽፍበትን ስልክ ማለት ሰሞኑን ደግሞ ከቴሌቪዥን ጣቢያዎች ጋር እየተነጋገርኩ ነበር። ብዙ ድራማዎችን ጽፌ ነበር። ስክሪፕቴን አዘጋጅቼ ስልኬ ላይ ማለት አሁን የምጽፍበት ስልኬ ላይ የጻፍኳቸውን ስክሪፕቶች በምን አይነት ሁኔታ እንደ ጻፍኩት እያወቀ ስልኬን የምጠቅምበትን ማለት ሙሉ እቃ ነው አባቴ መተኛቱን እናቴ ቤት ውስጥ አለመኖር ከግምት ውስጥ አስገብቶ እኔን ደግሞ ማለት ለከባድ ጉዳት በሚዳርግ ሁኔታ ሽንት ቤት ውስጥ ራቁቴን አስቀምጦኝ ስልኬን የምጠቀምበት የነበረውን ታብሌት ልብሶቼን የነበሩኝ ማለት ብዙ ነገር ይዞ ነው የሄደው። ከምንም በላይ ግን እሺ የያዘውን ይዞ ሄደ። ልፋቴስ ከአመት በላይ የጻፍኳቸው ስክሪፕቶች በእርግጥ አርኮቹን አስቀምጫችኋለሁ፣ ግን አሁን ለቀረጻ ዝግጁ ነኝ ብዬ በማስብበት ሰዓት ላይ ይዞን የጠፋውና በቃ ይህ ቪዲዮ ሼር እያደረጋችሁ ይህ ልጅ ከቃል እንዲቀርብ አድርጉልኝ። በቃ ማለት ቲክቶክ ላይ እንደዚህ አይነት ቪዲዮ ሰርቼ እለቃለሁ ብዬ አስቤ አላውቅም ነበር። ይህን ቪዲዮ ለመቅረጽ ራሱ ስልክ ሰው ይዞልኝ እስኪመጣ ጠብቄ ነው ይህ ቪዲዮ ሰርቼ የምለቀው። አንድ ማለት ማድረግ የምችለው ነገር እንደዚህ ተኝቼ መጻፍ ነበረ። የምጽፍበትንም ይዞብኝ ሄደ። ቢያንስ በቃ ሸሸል እያደረጋችሁ ይሄ ልጅ ተይዞ ቢያንስ ስልኬ እንዲመለስ አግዙኝ እባካችሁ። በቃ ፈለጋችሁ ያዙልኝ።